አዎ ኬኩ እየተቆረሰ ነው። ሞራል የሚያስቆራቸው የተዘጋጀው ኬክ ተቆርሷል። ርጅቱና ተደርሷል። ሞራል ያስፈልጋል። በአዲስ ፊት እያሳመርናት ወዳለችው ወራቤ ከተማ በሰላም መጣችሁ። አበይ ቦገሬት በጣም ነው። መንግስት ባለፉት ዓመታት ለሳይንስና ቴክኖሎጂ ዘርፍ እንዲሁም ደግሞ ለአዳዲስ ፈጠራዎች ልዩ ትኩረት በመስጠት በርካታ ስራዎችን እየሰራ ይገኛል። አሁን ያለንበት የሰው ሰራሽ የአስተውሎት ዘመን ምህረት የሌለውና የመጠቁ ቴክኖሎጂዎችና የመረጃ ውድድር ዘመን በመሆኑ በዓለም ደረጃ ተገዳዳሪ ለመሆን የምንችለው የተለያዩ የቴክኖሎጂ ውጤቶች ተወዳድረን ማሸነፍ ስንችል ብቻ ነው። በስልጣኔ ወደፊት የተራመዱ በእድገት ማማ ላይ የሚገኙ ሀገሮች ስኬታቸው ምስጢር የሰጡት ልዩ ትኩረት በመሆኑ እኛም እንደ ዞናችን ለቴክኖሎጂ ተቋሙ በሚመራው ልክ ልዩ ትኩረት ሰጥተን እየሰራን እንገኛለን። በሀገራችን የዲጂታል ኢትዮጵያ 2030 ስትራቴጂ ተቀርጾ ወደ ስራ ተገብቷል። ይህን ሊሸከም የሚችል የዲጂታል ክህሎት ባለቤት የሆነ የሰው ኃይል ልማት፣ የዲጂታል መሰረተ ልማት እንዲሁም ደግሞ ቴክኖሎጂዎችን መሰረት ያደረገ አገልግሎት ለመስጠት ልዩ ትኩረት ሰጥተን እየሰራን እንገኛለን። ቴክኖሎጂን መሰረት ያደረገ እድገት ስራ ከመፍጠር ባሻገር ከአጠቃላይ የሀገር ውስጥ ምርት ድርሻ እንዲኖረው ያስችላል። ዞናችን ይህን ታሳቢ ያደረገ ስራ እየሰራን እንገኛለን። ሳይንስና ቴክኖሎጂ እንደምናውቀው ህይወትን ያቃልላል። ሳይንስና ቴክኖሎጂ ዓለምን በቅጡ እንድንረዳ ያደርገናል። ያለንበትን ዓለም ለመቆጣጠርም ያስችለናል። ሳይንስና ቴክኖሎጂ ጊዜና ጉልበት የሀብት ብክነትን በመቀነስም ትልቅ አስተዋጽኦ ያለው በዞናችን ዲጂታል መንግስት የመገንባት ግብን ለማሳካት በተጀመረው እንቅስቃሴ መሰረት ተቋማትን በቴክኖሎጂ የማዘመን ስርጸቱን የማሳደግ ስራዎች እየሰራን እንገኛለን። እንደዚሁም ግልጋሎቶችን የማዘመን ቅልጣፌን የማሳደግ በየደረጃው የሚሰጡ ስራዎችን ዲጂታላይዝ ለማድረግ ጅምር ስራዎችን ሰርተናል። በተለይም ደግሞ ተገልጋይ የሚመዘባቸው ተቋማት ቢሮክራሲን ለማቅለልና ግልጽነትን የመፍጠር የመንግስት አገልግሎቶችን የማዘመን ስራ በሆስፒታሎች፣ በማዘጋጃ ቤቶች የገቢና ንግድ ስራዎችን አገልግሎታቸውን ለማዘመን በኦንላይን አገልግሎት እንዲሰጡ ከወረቀት ነፃ የማድረግ ስራ ጅምር ስራዎች ተጀምረዋል። ሌላው አገልግሎቶችን በማቀናጀት በማዘመን የመሶብ አገልግሎትም እንዲሁ ወራቤና ሁለት ወረዳዎች ላይ ለመገንባት እንቅስቃሴ ጀምረናል። ይህ ተግባር ለብልሽት በር የከፈቱና ተበታትነው የሚሰጡ አገልግሎቶችን ወደ አንድ ማዕከል በማምጣት አገልግሎቶችን ዲጂታል በማድረግ እና በማዘመን የምንሰጣቸውን አገልግሎቶች ቅልጣፌና ውጤታማነት በመጨመር የሚባክን ጊዜ፣ ገንዘብ፣ ጉልበትን በመቀነስ ትልቅ አስተዋጽኦ ያላቸው ናቸው። የሳይንስና ኢንፎርሜሽን ቴክኖሎጂ ልማት ለሀገራችንና ለክልላችን ሁለንተናዊ እድገትና ብልጽግና ዋና አንቀሳቃሽ ኃይል እየሆነ መጥቷል። በዚህ መነሻ በ2018 ባጀት ዓመት የክልላችን ሁለንተናዊ ልማትና እድገት እውን ለማድረግ የህዝባችን ተጠቃሚነት ለማረጋገጥ እና ከዕለት ተዕለት አገልግሎት አሰጣጥ ጋር ተያይዘው ይነሱ የነበሩ ቅሬታዎችን ለመፍታት የሚያስችሉ በርካታ ወሳኝ ስራዎች ተከናውነዋል። በተለይም ከአገልግሎት አሰጣጥ አንጻር ይህንን በማዘመንና በማቀላጠፍ በዘርፉ የነበረውን ብልሹ አሰራርን ለመቅረፍና የተገልጋይ እርካታን በማረጋገጥ ሂደት ላይ ትልቁን ድርሻ የሚወጡ የመሶብ ማዕከላትን በ6 ከተሞች 7 የመሶብ ማዕከላት ተገንብተው ተጠናቀዋል። በዚህ የመሶብ አንድ ማዕከል አገልግሎት ግንባታ ላይ ተቋማችን በተለይም ከቴክኖሎጂ መረጣ እስከ ትግበራ አልፎም እስከ ማስተዳደር ድረስ ከሚመለከታቸው አካላት ጋር በመቀናጀት ስኬታማ ስራ መስራት ተችሏል። ከዚህ በተጨማሪ ተቋማችን በባጀት ዓመቱ በስትራቴጂካዊ ትኩረት መስኮች ላይ በማተኮር የዜጎችን ልፋት የሚያቃልሉ አገልግሎት አሰጣጥን የሚያዘምኑና ቀልጣፋ የሚያደርጉ በርካታ ተግባራትን ሲያከናውን ቆይቷል። በባጀት ዓመቱ በነበረን ጥንካሬና ቅንጅታዊ አሰራር የተቋማችን አሰራር በማዘመን እንዲሁም
ተደራሽ የሆኑ አገልግሎቶችን እና መረጃዎችን ለመስጠት የሚያስችሉ 25 ሲስቴሞችን የማልማትና 42 ዌብሳይቶችን ወይም ድረገጾችን በማልማት አገልግሎት ላይ እንዲውሉ ተደርገዋል። በተለያየ ምክንያት ተበላሽተው ተከማችተው የነበሩ የኮቴ መሳሪያዎችን በመጠገን ወደ አገልግሎት በመመለስ ቢገዙ ኖሮ ሊወጣ የነበረውን 24.1 ሚሊዮን ብር ማዳን ተችሏል። በግዢ የሚገቡ የኮቴ መሳሪያዎች ተገቢ ጥራት እንዲኖራቸው በማድረግ ባይሆን ቢገቡ ኖሮ ሊወጣ የነበረውን ተገቢ ላልሆኑ የኮቴ መሳሪያዎች ሊወጣ የነበረውን 9.1 ሚሊዮን ብር የመንግስት ሀብት ማዳን ተችሏል። የዲጂታል ኢትዮጵያ ራዕይን ለማሳካት ሁነኛ አጋዥ እንዲሆን በተነደፈው ኢትዮ ኮደርስ ኢኒሼቲቭ በባጀት ዓመቱ ብቻ 235825 ወጣቶችና መንግስት ሰራተኞች ስልጠናውን በማስጀመር ወይ እንዲሳተፉ ማድረግ የተቻለ ሲሆን 185829 ሰርቲፊኬት እንዲያገኙ ተደርጓል። ይህ ፕሮግራም እንደሚታወቀው ሀገራችን ካደጉ ሀገራት ተርታ በተለይ በዲጂታል ክህሎቱ ተቀራራቢ እንድትሆን ብቻም ሳይሆን ዲጂታል ዓለም ውስጥ ያለው ኢኮኖሚያዊና ማህበራዊ እንቅስቃሴ ውስጥ ተዋናይና ተጠቃሚ የሆኑ ዜጎችን ለመፍጠር የራሱ የሆነ ትልቅ ድርሻ ያለው ስለሆነ በየደረጃው በትኩረት እየተፈጸመ የቆየ ነው። ከዚህ ውስጥ ሰርቲፊኬት ካገኙት ውስጥ ቁጥራቸው ቀላል የማይባሉ ወጣቶች እና መንግስት ሰራተኞች የተለያዩ እድሎችን አግኝተዋል። በተለይም በክልላችን ክቡር ርዕሰ መስተዳድር ኢኒሼቲቭ የሆነው በ6 ኮሌጆች 120 ወጣቶችን የኦንላይን ስራ ለማስጀመር በተነደፈው ስራ መሰረት ጠንካራ ስራ ተሰርቶ ከ30 የሚበልጡ ወጣቶች በ6 ኮሌጆች ላይ ኦንላይን ስራዎችን በመጀመር ሀብት ማግኘት ጀምረዋል። ደረጃውን በጠበቀ መንገድ እንዲፈጸም ወይም እንዲካሄድ በማስተባበር የድርሻቸውን ያበረከቱ የክልላችንን ክቡር ምክትል ርዕሰ መስተዳድር አቶ አንተነህ ፈቃዱን በዚህ አጋጣሚ እንድታመሰግኑልኝ ጠይቃለሁ። ክቡር አቶ አሰፋ ደቼ የክልላችን ቴክኒክና ሙያ ትምህርትና ስልጠና ቢሮ ኃላፊ፣ እንዲሁም ክቡር አቶ ሙስጠፋ ኢሳ የክልላችን ስራ ዕድል ፈጠራና ኢንተርፕራይዞች ልማት ቢሮም ኃላፊም ይህ ኤግዚቢሽን እንዲሳካ ያላሰለሰ ጥረት በማድረግ የበኩላቸውን ሚና ያበረከቱ ስለሆነ እንድታመሰግኑልኝ ይጠይቃለሁ። እንደ ኢትዮጵያ እንደ ክልላችንም ልዩ ትኩረት የተሰጠው ዲጂታል ቴክኖሎጂ ላይ 2018 ዓመተ ምህረት የተሰራውን የምትገመግሙበት 2019 ደግሞ የሚሰሩ ስራዎችን የበለጠ የምትገመግሙበት መድረክ በመሆኑ ይህ መድረክ እጅግ በጣም ታላቅ መድረክ ነው። እንደ ክልላችን ክልላችንን የሳይንስና ኢኖቬሽን ቴክኖሎጂ ሀብ እናድርግ የሚል ሞቶ አለን ማለት ነው። ይሄ በ2-3 ምክንያቶች ነው ይሄን እንደ ክልል ይሄ ሞቶ ይዘን ባለፉት 3 ዓመታት ስንሰራ የቆየ ነው። አንደኛ ቴክኖሎጂ የዲጂታል ቴክኖሎጂም ሆነ ሌሎች ቴክኖሎጂዎች ኢኖቬሽን እነኚህ በዓለም አቀፍ ደረጃ ልዩ ትኩረት የተሰጣቸው በአገራችንም ልዩ ትኩረት የተሰጣቸው እንዲሁም የኢኮኖሚ አንቀሳቃሽ የሆኑ አጀንዳዎች ናቸው። የኢኮኖሚ ምንጮች ናቸው። ስለዚህ የኢኮኖሚ አንቀሳቃሽ የሆኑ አጀንዳዎችን ይዞ መንቀሳቀስ እጅግ በጣም አስፈላጊ እና ወቅታዊ በመሆኑ ነው። ሁለተኛ ክልላችን እንደሚታወቀው የክልላችን ነባራዊ ሁኔታ የበለጠ ያለን ሀብት ከሁሉ የበለጠ ያለን ሀብት የሰው ሀብት ስለሆነ ይሄ የሰው ሀብት ደግሞ በቴክኖሎጂ በፈጠራ በሳይንስ የላቀ እንዲሆንና ይህንን ኮምፓራቲቭ አድቫንቴጅ ተጠቅመን ክልላችንን ተወዳዳሪ ማድረግ ይኖርብናል ማለት ነው። እንደገለጽኩት ትልቁ ኮምፓራቲቭ አድቫንቴጅ የኛ የሰው ኃይል ነው። ይሄ የሰው ኃይል ደግሞ ወቅቱ የሚፈልገውን የቴክኖሎጂ ስራ ላይ ኢንጌጅ ማድረግ አለበት። የፈጠራ ስራዎች ላይ ኢንጌጅ ማድረግ አለበት። ሳይንስ ላይ ኤክሴል ማድረግ መቻል አለበት። ይሄን ማድረግ የምንችል ከሆነ የክልላችንን ጂዲፒ በላቀ ሁኔታና በአጭር ጊዜ ውስጥ ማሳደግ እንችላለን። ይሄን ማድረግ ከቻልን
በርካታ ስራ ፈላጊ ወጣት እየተፈጠረ ነው ያለው። ለነኚህ ወጣቶች የስራ እድል መፍጠር ይኖርብናል ማለት ነው። እንዲሁም በተለይ ዲጂታል ቴክኖሎጂ ደግሞ የማይቀርና ግዴታ የማንቀርበትና ግዴታ በመሆኑ ይሄ ዲጂታል ቴክኖሎጂ የመልካም አስተዳደር ችግርን ለመፍታት እንደሚታወቀው የመልካም አስተዳደር ችግር አንዱ መሰረታዊው በሀገር አቀፍ ደረጃም በክልላችንም ትኩረት ተሰጥቶት እየተሰራ ያለ ነው። የመልካም አስተዳደር ችግርን መፍታት የሚቻለው ደግሞ በሲስተም ነው፣ በዲጂታል ቴክኖሎጂ ነው። ያ ካልሆነ በዘልማዳዊ መንገድ የመልካም አስተዳደር ችግርን መፍታት አይቻልም። ለዚህም በሀገር አቀፍ ደረጃ በተለይ ጠቅላይ ሚኒስትራችን ልዩ ትኩረት ሰጥተው እየሰሩ ነው። የፖሊሲያችን አካል ሆኗል፣ የፕሮግራማችን አካል ሆኗል። በመሆኑም የመሶብ አንድ ማዕከል አገልግሎት እንደ አገር ተጀምሮ አገልግሎት የተሰጠን ያለው በክልላችንም 7 የመሶብ አንድ ማዕከል አገልግሎት 6 ከተሞች ላይ አጠናቀን ስራ አስጀምረናል። ቀጣይ ወደ 10 ከዛም ከፍ እያለ ተጨማሪ የመሶብ አንድ ማዕከል አገልግሎቶችን ለማስፋፋት እየሰራን እንገኛለን ማለት ነው። በዚህ በመሶብ አንድ ማዕከል አገልግሎት የምንሰጠው አገልግሎት የዲጂታል ሲስተም ነው ማለት ነው። በዚህ ዲጂታል ሲስተም ነው አገልግሎት የምንሰጠው። ይሄ ቀልጣፋ አገልግሎት ለመስጠት ይሄ ከኮረፕሽን የጸዳ አገልግሎት ለመስጠት ውጤታማነትን በማሳደግ የህብረተሰቡን እርካታ በማሳደግ ከፍተኛ አስተዋጽኦ የሚያበረክት ነው።